አባቢሾይ በአራተኛው መቶ ክፍለ ዘመን በግብጽ ወይንም ደግሞ ባስኬትስ በረሃ ከነበሩ ታላላቅ አባቶች መካከል አንዱ ናቸው። ዜና ሕይወታቸው እንደሚናገረው እንግዲህ 7 ወንድሞች እንደነበሯቸው ይናገራል። ከለታት በአንድ ቀን እንግዲህ የአባቢሾይ እናት የእግዚአብሔር መልአክ በራእይ ተገልጦላት ከ7ቱ ልጆችሽ መካከል አንዱን እግዚአብሔር ይፈልገዋል ይላታል። እርሷም እንግዲህ ጌታዬ ሆይ የወደድከውን ውሰድ፣ ሁሉም የእግዚአብሔር ገንዘቦቹ ናቸው ትላለች። እንግዲህ የራሱን ጸጉር ይዞ የእግዚአብሔር መልአክ ያባብሶይን ማለት ነው ለእግዚአብሔር የተመረጠ ይህ እንደሆነ ያሳያል። አባብሶይ እንግዲህ ዜና ሕይወቱ እንደምንመለከተው የከሳ የኮሰሰ መልክም እንደነበረው ይነገራል። እሷም እንግዲህ ጠንካራ የሆነውን ማለትም ያባብሶይ እናት ማለት ነው ጠንካራ የሆነውን ከነዚህ ውስጥ ውሰድ መርጠ ትለዋለች። እርሱም እንግዲህ ራሱን ያሻሻ አባብሶይን ለእግዚአብሔር የተመረጠ የተወደደው ይህ ነው ይላትና ካጠገቧ ይሰወራል። እንግዲህ አባቢሾይ እድሜያቸው 20 ሲሆን ወደ አስቄጥስ በረሃ በመግባት በአባበባአሙ እጅ በመመንኮስ እንግዲህ በታላቅ ጸሎትና ጾም ተጋድሏቸውን ጀመሩ ማለት ነው። በጣም ጸሎተኛ ተሐራሚ አባትም እንደነበሩ ዜና ሕይወታቸው ይናገራል። እንደውም በሚደንቅ ሁኔታ ለሊት ለጸሎት እንዲተጉ ስጋቸው እንዳያደክማቸው በማለት እንግዲህ የራሳቸውን ጸጉር ከጣሪያው ጋር በማያያዝ ለሊቱን ሙሉ ተክተው ይጸልዩ እንደነበረም ዜና ሕይወታቸው ይናገራል። አባቢሾይ እንግዲህ በዜና ሕይወታቸው ላይ በልዩነት የሚታወቀው ታሪካቸው እንግዳ በመቀበል ነው። አባቢሾይ በጣም የሚታወቁት እንግዳ በመቀበል በማስተናገድ ነው። ከአድማስ ማዶ ተሻግሮ የሚመጡ እንግዶቻቸውን እግር ያጥባሉ፣ በትህትና ያበላሉ፣ ያጠጣሉ። እንደዚሁም ደግሞ እዛው በበዓታቸው ያሳርፉ እንደነበረ ከዜና ሕይወታቸው እንረዳለን። እንደውም እጅግ በጣም በስፋት የሚታወቅ አንድ ታሪክ አላቸው። ከለታት በአንድ ቀን አንድ እጅግ የደከመ ሰው ወደ በዓታቸው ይመጣል። እርሳቸውም እንግዲህ እንግዳን እግርን ማጠብ ልማዳቸው ነውና እግር ለማጠብ ይነሳሉ። እግርን በማጠብ ላይ ሳሉ እንግዲህ ችንካር በእግር ውስጥ ይመለከታሉ። በዚያን ጊዜ እንግዲህ የክርስቶስ ድምጽም ወጥቶ አንተ የተወደድክ ልጄ ቢሾይ ሆይ አንተ የተከበርክ ነህ የሚል ድምጽ ይሰማሉ። በዛን ጊዜ የጌታችንን እግር እንዳጠቡ ይገባቸዋል። በፊቱ በፍርሃት በረአድ ሆነው ደግሞ እንደተንበረከኩ ዜና ሕይወታቸው ይናገራል። እንግዲህ የገዳሙ መነኮሳት ይህንን በሰሙ ጊዜ ለአባቢሾይ አንድ ነገር ይሏቸዋል። የገዳሙ መነኮሳት ይህንን በሰሙ ጊዜ ታዲያ ለአባቢሾይ አንድ ነገር ይሏቸዋል። ላንተ እግዚአብሔር ይወዳል፣ እግዚአብሔር ሁል ጊዜ ይገለጥልሃልና ለኛም እንዲገለጥልን ለምንልን ይሏቸዋል። አባቢሾይም ይህንን የመነኮሳቱን የገዳሙን አባቶች ጥያቄ ወደ እግዚአብሔር ያደርሳሉ። በብዙ ጸሎት በብዙ ምልጃ እንግዲህ እግዚአብሔር ፊት በመቅረብ ከጸለዩ በኋላ ከእግዚአብሔርም አንድ ድምጽ ይሰማሉ። ወደ አንድ ተራራ እግዚአብሔር ይመራቸዋል። በዛ ተራራ ተሰብስበው እንዲጠብቁት እግዚአብሔርም ደግሞ በዛ ለገዳማውያኑ እንደሚገለጥላቸው ለአባቢሾይ ይነግራቸዋል። መነኮሳቱም ታዲያ ይህንን ሲሰሙ እጅግ በጣም ደስ ብሏቸው ቀነቀጠሮ ሲደርስ ወደ ተራራው ሁሉም መነኮሳት መትመም ጀመሩ። ብዙዎቻችሁ ይህን ታሪክ እንደምታውቁት እንግዲህ በመንገዳቸው ላይ ግን አንድ እጅግ በጣም የደከሙ ሰው ነበሩና እኔም ጌታዬን ለማየት እፈልጋለሁ፣ ጓጓለሁ፣ በጣም ደካማ ስለሆኑ እንዲሸከሟቸው ወይንም ደግሞ አግዘው ወደ ተራራው ይዘዋቸው እንዲወጡ ይለምኗቸዋል የደከሙት ሰው። መነኮሳቱም ታዲያ እኛ እንዘገይም፣ ጌታን ለማየት ጓግተናል፣ ስለዚህ አንተን ተሸክመን ስንወጣ እንዘገያለን ብለው ጥሏቸው ይሄዳሉ። በመጨረሻም እንግዲህ አባቢሾይ በእርጋታና በጸሎት ሆኖ ያንን ተራራ በመውጣት ላይ ሳሉ ያ አረጋዊ ደግሞ አሁንም ጌታዬን ላይ እፈልጋለሁ እባክህ እርዳኝ ይላቸዋል አባቢሾይ። አባቢሾይም በፍጹም ትህትና በመሆን ያንን አረጋዊ ተሸክመው ይወጣሉ ማለት ነው ወደ ተራራው። ጉዞውን ጥቂት እንደሄዱ እንግዲህ አባቢሾይ የሰውየው ክብደት እየቀለላቸው ይመጣል። አባቢሾይ በነገሩ ቢደነቁ ዞር ብለው ያንን ሰው ሲመለከቱት እንግዲህ ያ ሰው የሽማግሌው ፊት ወደ መለኮታዊ ክብር ተለውጦ ይመለከቱታል ማለት ነው። እጆቹና እግሮቹ ደግሞ የችንካር ምልክት ያለበት ይሆናል። ያም የተሸከሙት ሰው መድኃኔዓለም እንደሆነ ይገባቸዋል። ጌታችንም ለአባቢሾይ እንዲህ ይላቸዋል፣ ልጄ ወዳጄ ቢሾይ ሆይ አንተ በምድር እንዳከበርከኝ እኔም በሰማይ መንግስቴ አከብራለሁ ሲል እንግዲህ አምላካችን የማይታበል ቃሉን ይሰጣቸዋል ለአባቢሾይ። ለአባቢሾይም ለወንድሞቻቸው መልእክት እንዲያስተላልፉም እንደዚህ ይነግራቸዋል። እኔን ለመመልከት እኔን ለማየት ወደ ተራራው ቢወጡ እኔን ጥለውኝ ሄዱ። እኔ በደካማ አምሳል በወንድሟቸው ወይም ደግሞ በደካማ ወንድማቸው አምሳል ሆኜ በመጣ እኔን ገፍትረውኝ ሄደው እኔን ለማየት
ግን የሮጡ ሄዱ። ይሄ የማይሆን እንደሆነም አምላካችን ይነግራቸዋል። ምክንያቱም አጠገባችን ያለውን ወንድም ሳናከብር አጠገባችን ያለውን ሰዎች ሳናከብር የማናውቀውን እግዚአብሔር አከብራለሁ አያለው መለከታለሁ ማለት ዘበት እንደሆነ እንደዚሁም ደግሞ ፍቅራችን ሐሰት እንዳይገባበት አምላካችን ጥብቅ የሆነ መልእክት በአባ ቢሾይም በኩል ለመነኮሳቱም ለኛም አድርሶናል። ከዚህ ድንቅ ተአምር በኋላ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ካጠገባቸው ይሰወራል። ከዛም በኋላ በተሰጣቸው ቃል ኪዳን መሰረትም የአባ ቢሾይ ስጋ እስከ ዕለተ ምጽአት ድረስ ሳይፈርስ እንደሚቆይ ቃል ኪዳንም ተገባላቸው። አባ ቢሾይ እንግዲህ በቤተክርስቲያናችን ውስጥ የጌታ ወዳጅ ተብለው ከሚጠሩት ውስጥ መካከል ነው። ሁሉም የጌታ ወዳጅ ይለዋል። ከዚህ የህይወት ታሪክ ደግሞ የምንመለከተው ከዚህ ከአባ ቢሾይ ዜና ህይወት ደግሞ የምንመለከተው እግዚአብሔርን ማግኘት የምንችለው ዝቅ ባሉ ሰዎች፣ እግዚአብሔርን ማግኘት የምንችለው ዝቅ ብለን በማገልገል ውስጥ፣ እግዚአብሔርን ማግኘት የምንችለው በምጽዋት ውስጥ በመደጋገፍ ውስጥ ታናናሾቻችንን በማክበር ውስጥ መሆኑን ከዚህ ዜና ህይወት እንመለከታለን ማለት ነው። በእውነቱ የአባ ቢሾይ ረድኤቱ በረከቱ ከሁላችንም ጋር ይሁን። ይልቁኑ በዚህ የጾመ ፍልሰታ ወቅት ነፍሳችንን ከፍ በሚያደርጉ የጽድቅ ስራዎች ላይ ልንተባበር ይገባናል። ምክንያቱም ጾምን ያለ ምጽዋት ማሰብ ፍሬ አልባ ትግል ስለሆነ ማለት ነው። ስለዚህ ኦርቶዶክሳውያን እንግዲህ ከነ አባ ቢሾይ ጋር የነበረ እግዚአብሔር ዛሬም ከገዳማውያን ጋር እንዳለ እናምናለን። በዚህ በጾመ ማርያም ወይንም ደግሞ በጾመ ፍልሰታ ደግሞ ትልቅ የበረከት ጥሪ አለ። ይህም ጥሪ ደግሞ የጽድቅ ስራ ነው። ይህንን ጥሪ ደግሞ የሚያቀርብልን የማንንዳባ አቡነ ያሳይ ገዳም ነው። ማንንዳባ አቡነ ያሳይ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉ ታላላቅ ገዳማት መካከል ስመጥር የምንለው ገዳም ነው። የጣና ሐይቅን ተንተርሶ የተገደመ ትልቅ ገዳም ነው። ይህ ገዳም እየሰራ ለሚገኘው ትላልቅ የልማት ስራዎች ሁላችንም ለጾመ ፍልሰታ የምናደርጋትን የቁርሳችንን የምሳችንን ከ133 ሚሊዮን ብር በላይ ወጪ በማውጣት ለሚገነቡ የልማት ስራዎች እንድናውል ከወዲሁ ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። የአባ ቢሾይ ደግሞም የአቡነ ያሳይ ረድኤት በረከታቸው ከሁላችንም ጋር ይሁን። ይቆየን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ አምላካችን ማረን።